ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ለዚህ ቻናል አዲስ ከሆናችሁ ራህዋ እባላለሁኝ። እንግዲህ ይሄ ቪዲዮ ከሆነ ለመጀመሪያ ጊዜ እያያችሁ ያላችሁት 30 ዴይስ ቻሌንጅ ወይም ደግሞ ለ30 ቀን ቻሌንጅ ብለን ጀምረን በየቀኑ ቪዲዮ ፖስት እያደረግን እንገኛለን ማለት ነው። እንግዲህ የተለያዩ ኤክስፒሪያንሶች ሼር እየተደራረግን እንገኛለን። ዛሬ ደግሞ ኦራ ስኪን ኬር ተገኝተናል። በኦራ ስኪን ኬር የተለያዩ ስኪን ኬሮች፣ የተለያዩ ክሊንሰሮች፣ የተለያዩ ሞይስቸራይዘር እንዲሁም ሳንስክሪኖች እንደየቆዳችን አይነት የተለያየ የፈለግነው አይነት አለ ማለት ነው። ግን መጀመሪያ ምን አይነት ቆዳችን ምን አይነት ታይፕ ነው? ኦይሊ ነው ወይስ ድራይ ነው ወይ ሚክስድ ነው የሚለው በደንብ አይተውን ነው ከሌሎቹ ስኪን ኬሮች ለየት የሚያደርጋቸው። መጀመሪያ ቆዳችን ቼክ ተደርጎ ከዛ በኋላ ነው የሚያስፈልገን ክሊንሰር ሆነ ሳንስክሪን የሚታዘዝልንና ያኛው ይሄን ለእናንተ ቆዳ ታይፕ ይሄኛው ነው የሚሻለው ተብሎ የሚሰጡን ማለት ነው። ዛሬ እንግዲህ ፋሻል ለመሰራት ወደ ኦራ ስኪን ኬር መጥተናል ማለት ነው። ከስኪን ኬር ፕሮዳክቶቹ በዘለለ ደግሞ ፋሻልን ይሰራሉና ዛሬ ፋሻል ለመሰራት እንዲሁም ክሊንሰር እና ሳንስክሪን ስለጨረስኩኝ እሱንም ወስዳለሁኝ። ፋሻል ለመሰራት ነው ዛሬ የመጣሁት። እንግዲህ ይሄ ስኪን ኬር ወይም ደግሞ ለራሳችን የሆነ ታይም ሰጥተን ለራሳችን ኬር ስናደርግ አንዳንዴ ምንድነው ሌሎችን በምንወደው ልክ ሌሎችን ኬር በምናረገው ልክ ለራሳችን ኬር አንሰጥም እና ለዛም ነው ይመስለኛል ከሌሎች ቫሊዴሽን የምንፈልገው። ከሌሎች ሰዎች ጋር አሁን ለምሳሌ ከሆነ ሰው አታችመንት የሚኖረን ያ ሰው ፊል ያረገን ወይም ደግሞ እንዲሰማን ያረገው ፊሊንግ አለና ከዛ ጋር ነው የምናረገው። ከዛ ይሄ ፊሊንጉ ነው ከዛ ነው አታችድ የምንሆነው እንጂ ከሰው አይደለም። አንዳንዴ እሱን መለየት ያቅተናል እና ያ ደግሞ የሚመጣው ከኛ በላይ የሆነ አካል እኛ ለራሳችን ካለን መውደድ ወይም እኛ ለራሳችን ካለን ፍቅር በላይ ሌላ ሰው ፍቅር ሲሰጠን እኛ አይተነው ማናቅ መወደድ ወይም ደግሞ ለራሳችን አሳይተነው ማናቅ ፍቅር ሌላ ሰው ሲሰጠን ነው ከዛ ሰው መለየት የሚከብደን ወይም ደግሞ አታችድ እንሆንና እኔ ከዚህ ሰው ጋር ወይም ከዚህ ሰው መለየት አልችልም ብለን በጣም አታችድ የምንሆነው ለዛ ነው። እኛ ለራሳችን ያልሰጠነው ፍቅር ሌሎች ሲሰጡን ያንን ፊሊንግ ማጣት ስለማንፈልግ አንልም። ከነዛ ሰዎች መለየት አንፈልግም። ከሰዎች ሳይሆኑ እነሱ በህይወታችን ሆኖ ፊል እንድናረገው ወይም ደግሞ ፊል እንድናረግ ያረጉን ፊሊንግ ነው አታች አሁን ከሰዎቹ ጋር ሳይሆን እነሱ እንዲሰማን ያረጉት ፊሊንግ አለና ከፊሊንጉ ነው አታችመንታችን ማለት ነው። ያንን የሚመጣው ደግሞ በደንብ ራሳችን እኛ ባልወደድነው ልክ ወይም ደግሞ ራሳችን ያልሰጠነው ፍቅር ሌሎች ሲሰጡን ስለምንል ነውና ለዛ ደግሞ መፍትሄ ለራሳችን ጊዜ መስጠት፣ ሌሎች ሰዎች እንዲሰጡን የምንፈልገው ቫሊዴሽን ሆነ አቴንሽን ራሳችን ለራሳችን መስጠት፣ ራሳችን ኬር ማድረግ ማለት ራስ ወዳድ መሆንና ራስን መውደድና ራስ ወዳድ መሆን ይለያያል። ራስን መውደድ ማክበር ለራሳችን ክብር ሲኖረን ስንወድ እኛ ራሳችን ባከበር ነው በወደድ ነው ልክ ነው ሰዎችም እኛን የሚወዱን የሚያከብሩን እና ራስ ወዳድ መሆን ሌሎችን ረግጠን እኛ ከፍ ለማለት ስንሞክር ወይም ደግሞ የሆነ ሰው ጎድተን ወይም የሆነ አካል ጎድተን እኛ ለራሳችን ለመጥቀም የምንሄድበት መንገድ ነው ራስ ወዳድነት ወይም ራስ ወዳድ ናቸው ወይም ራስ ወዳድ ነች ወይም ራስ ወዳድ ነው የሚያስብለን እንደዛ አይነት አካሄድ ካልሆነ በስተቀር ራስን መውደድ ጤናማ በሆነ መንገድ ራስን መውደድ ጥሩ ነው። ያንን ደግሞ የሚመጣው በአንድ ጀንበር አይመጣም። እሱን በየቀኑ
ዴይሊ ትናንሽ በሚመስሉ ጥቃቅን የሚመስሉ ነገሮች ግን ለራሳችን ስናረጋቸው የሚሰጡት ሚኒንግ ሌላ ስለሆነ ለራሳችን በደንብ በየቀኑ መለማመድ ያለብን ልምምድ ነው። በአንድ ቀን እንትን ማድረግ አንችልም፣ ግን በየቀኑ ራሳችን ቴኬር በማድረግ ከራሳችን ጋር ከራሳችን ብቻችን ሆነን የሆነ የራሳችን የምንለው ታይም ማሳለፍ፣ ማንበብ፣ በቃ በተለያየ መንገድ ራሳችን ትሪት ማድረግ የሆነ ጥሩ ስራ ስንሰራ ሰራዋለሁ ያልነው ነገር አቺቭ ስናረግ እንደ ሌላ አካል ሆነን ራሳችን መሸለም ሞቲቬት እንድንሆን ማለት ነው። እና እንደዛ አድርገን ራስን መውደድ መለማመድ አለብን። ከዛ በኋላ ሌሎች ሰዎች ወደ ህይወታችን ሲመጡ የሚጨምሩት ነገር ሞር እዛ ያለ እንትን ሊያደርጉት ይችላሉ እንጂ እነሱ ከህይወታችን ሲወጡ ወይም ደግሞ እንትን ሲል አንጎድልም ወይም የጎደልን አይነት ስሜት አይሰማንም። ቢኮዝ ኦፍ ከመጀመሪያው ሙሉ ነበርን። የሆነ ሰው እንዲሞላን የምንጠብቅ ሰዎች አይደለንም። እና በየቀኑ ራሳችን እንዴት መውደድ እንዳለብን መለማመድ አለብን። በማንበብ ሊሆን ይችላል። የተለያዩ አሁን እንደዚህ ስኪን ኬር በምንችለው በጣም ትናንሽ በሚባሉ እንትኖች ራሳችን በደንብ ራሳችን መውደድ መለማመድ አለብን። እሱም ደግሞ የሆነ ራሳችን ቡና በመጋበዝ ሊሆን ይችላል። ከራሳችን ጋር ጊዜ በማሳለፍ በማውራት ሊሆን ይችላል። በተለያየ መንገድ ሌሎች ሰዎች እንደው ባረጉልን ብለን የምንመኛቸው ወይም ደግሞ የሆነ ጓደኞቻችን ቢያረጉልን ደስ የሚለን ወይም ደስታ የሚፈጥርልን ነገር እሱን ነገር ራሳችን ለራሳችን ማድረግ ማለት ነው። ከሌላ ሰው አለመጠበቅ። እንደዛ ሲሆን ሞር ከሌሎች ወይም ይሄ ኤክስተርናል ቫሊዴሽን የሚባለው ነገር ሞር አስፈላጊ አይሆንም በህይወታችን። እና በየቀኑ ራሳችን መውደድ ራሳችን ማክበር መለማመድ አለብን። ምክንያቱም ኢትስ ኦል አባውት ኢነርጂ እና እኛ ውስጣችን ያለው ነገር ነው የምናንጸባርቀው። ሌሎች እንዲወዱንም እንዲያከብሩን የምናረገው እኛ ውስጥ ያለው ነገር ነው ለሌሎች ሰዎች የምንሰጠውም። እና እንደዛ አድርገን ራሳችን መውደድ እንለማመድ እላለሁኝ። እንግዲህ የዛሬ ቪዲዮአችን ይሄን ይመስል ነበረ። ክሊንሰር እና ሳንስክሪንም ጨርሼ ነበረና ገዝቼ ሄድኩኝ ማለት ነው። የዛሬ ውሏችን እንግዲህ ይሄን ይመስል ነበረ። ቪዲዮውን እስከዚህ ድረስ ስለተመለከታችሁ እጅግ አድርጌ አመሰግናለሁኝ። ነገ በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ቻው።